ቴዲ አፍሮ ዳስጣን ላይ የሆኑ የሚያሳዝኑና የጭካኔ ታሪክን የሚገልጹ ስንኞች አሉ። አድምጠናቸው እንመለስ። አደመጥነው አይደል? እነማን ናቸው እነዚህ በመርዝ ጋዝ የነፈሩት በእሳት የተንገበገቡትና የተለበለቡት እነማን ናቸው? የአበሻ ጅብዱ መጽሐፍ አለ በአዶልፍ ፓርለሳክ የተጻፈ በተጫኔ ጆብሬ መኮንን ወደ አማርኛ የተመለሰ ጥቂት አረፍተ ነገሮችን ከዛ ላንብብላችሁ። ጥር 23 ቀን 1936 ዓ.ም ጣሊያኖች ተሸንፈው ከለቀቁት የጦር ሰፈራቸው ወረዩ የኢትዮጵያ ወታደሮች እንደ ምርኮ ዘርፎ ካመጧቸው ንብረቶች አንዷ አንድ ቀጠን ያለች ቡናማ ቀለም ያላት ፈሳሽ ነገር የተሞላባት መስታወት ነበረች። በዚች በመስታወት ቱቦ ላይ የተለጠፈ ወረቀት ተጠንቀቁ፣ ይሄ በመርዝ ጭስ የተቃጠለ ሰውነት ማከሚያ ነው ይላል። አዎ ይህ ጣሊያኖች ኢትዮጵያን ሲወሩ ጀምሮ የኢትዮጵያን ሰራዊት በመርዝ ጭስ አፍነው ድራሹን ለማጥፋት መወሰናቸውን ያሳያል። አሊያማ ደካማው የባላገሩ ሰራዊት እንኳን የመርዝ ጭስ ሊጠቀም ቀርቶ እዚህ መርዘኛ ጭስ መከላከያ ጭንብል ከረጢት እንኳን የሌለው ከመሆኑም በላይ መርዙ እንኳን ቢኖረው እንዴት አድርጎ እንደሚጠቀም እንኳን የማያውቅ መሆኑን የሚያውቁ ያውቁታል። ጥር ወር መጨረሻ ላይ ጣሊያኖች በደጃዝማች አበራ የጦር ሰፈር ላይ አንድ ትልቅ የመርዝ ጭስ የተሞላም የመስታወት ሙቃጫ የመሰለ ነገር ጣሉ። ይህ የመስታወት ሙቃጫ በደጃዝማች አበራ ሰፈር ከመሬት ወድቆ ሲከሰከስ ወደ ቢጫነት የሚወስደው በጣም የሚገማም ጉም ሲነሳ በጊዜ ያየው ኮሎኔል ኮኖሎቭ እጅግ በሚገርም ፍጥነትና ሁኔታ ከተቀመጠበት ተነስቶ እንደ አበደ ሰው ወዲህና ወዲያ እየሮጠ በጣም ከፍ ባለ ድምፅ ተጠንቀቁ፣ ቶሎ በሉ፣ የመርዝ ጭስ ቶሎ በሉ፣ ቶሎ ወደ ላይ ወደ ገደሉ ውጡ፣ ብቻ ረዘም ላሉ ደቂቃዎች ያለማቋረጥ በሰባራ አማርኛ፣ ትግረኛ፣ ኦሮምኛ ለፈለፈ። አዎ የኮሎኔሉና በኋላ የኛንም ድምፅ የሰሙ እስካሁን በየዋሻው የተደበቁ ከየመሸጉበት ቦታ እየወጡ ከጣሊያን አውሮፕላኖች በተጠመደ የመትረየስ ጥይት እየወረደባቸው ልክ እንደ ዝንጀሮ ከየምሽጋቸው ዘለው እየወጡ ገደሉን እየዋጠጡ ሽቅም መውጣት ጀመሩ። መጽሐፉ ይቀጥልና በዚህ አደገኛ የመርዝ ጭስ የተቃጠሉ ምንም አይነት ዶክተርና መድኃኒት በሌለበት የጦር አውድማ እየተቃጠሉ ወደማይቀርበት ዓለም አዘገሙ እያለ ይቀጥላል። በቴዲ አገላለጽ በመርዝ ጋዝ እየነፈሩ እነን የመርዝ ጋዝ ለማምለጥ ደግሞ ወደ ገደል እየወጡ ሽቅብ እየወጡ ወደ ላይ እየወጡ ያለ በመትረየስ ነው ሲረፈርፏቸው የነበሩት። ይህ ከፍተኛ የሆነ የጭካኔ ድርጊት እንደሆነ እናውቀዋለን። የሁለተኛ ፋሽስት ጣሊያን ወረራ ማለት ነው። ስለዚህ በመርዝ ጋዝ የነፈሩት በእሳት የተንገበገቡት እነዚህን ለመግለጽ ነው። በነገራችን ላይ ይሄንን ተከትሎ ጣሊያን የደም ካሳ ከፍላለች ለኢትዮጵያ ወደ 30 ሚሊዮን አካባቢ ነው። ይህንን የአክሊሉ ማስታወሻ የአክሊሉ ሀብተወልድ ማስታወሻ ላይ ማግኘት ትችላላችሁ። በዛ 30 ሚሊዮን ብር ደግሞ የቆቃ ግድብ ተሰርቶበታል ማለት ነው። ይመቻችሁ።